የሳቀው እንደዚህ አልነበረም ማለት አካላዊ ጉዳቱን በትክክል ሴንስ በመናደርግበት ሁኔታ ለዚህ ኮዝ ለዚህ ዓላማ ትልቅ መስዋዕትነት ከፍለሃል አንተ ብቻ ሳትሆን ቤተሰብህም ጭምር አንበብለት ዳንኤል ተነቧል በቃ ሰው ለመርዳት ሰው መሆን በቂ ነው ዋናው ነገር ከልብ ነው ማመሰግነው አፍሪካ ድንቃድንቅ በመቄዶንያ የገንዘብ ማሰባሰብ መርሃ ግብር ላይ ሰይፉ ፋንታሁንን ትናንትና አንድ ሰርፕራይዝ የሚያደርግ ሽልማት ተሸልመዋል ማለት ነው። በዚህ ሽልማት ላይ እንግዲህ ያው እንደምታውቁ ሰይፉ ፋንታሁን አይገባኝም የሚል አይነት ምልከታን ይዞ ቢሆንም ነገር ግን እጅግ በዚህ ፕሮግራም ላይ ዋጋ እየከፈሉ ካሉ ሰዎች መሃል አንዱ ነውና እንግዲህ ሽልማቱን ያበረከተለትም ሰው የተናገረው ንግግር እጅግ በጣም ልብን የሚነካ ነበረ። ፊዚካሊ ሁሉ ትንሽ ቀንሰሃል፣ ፊዚካሊ ሁሉ በጣም ለውጥ አለ እና ኦልሞስት ከወር በላይ ይህንን ነገር ማስተናገድ ቀላል የሚባል አይደለም። ገና እንደ ሀገር መሸለም የሚገባህ ነው በሚል ማለት ነው። ለሰይፉ ፋንታሁን እንግዲህ የሰርቲፊኬት እና ሌሎች ሽልማቶች ተበርክተውታል። ሞመንቱና ሁኔታዎች ምን ይመስሉ ነበረ? እሱን አስመልክቻችሁ ልመለስ። እየጠበቀ ነው አይደል? በትክክል ተመልሶ እንኳን ደህና መጣሽ አላችኋት በደንብ እንዴ? ሰላም ነው ወይ? ሁሉ አማን አለ እንዴት ነው ፕሮግራሙን የተከታተልሽው ነው? አዎ በደንብ እኔም የራሴን ብላ እንግዲህ በኋላ ላይ ሶልም ይቀላቀለናል። አዎ ልጆች ሲተኙ አረጋግጬ እንትናም ተኛ ትልቁም ተኛ ብለሽ ነው አሁን አረጋግጬ ነው ተኝቷል። እንዴ ያለች እኮ ትግባ ስልኩ እስካሁን ትንሽ ቀረጥ ያለችው ተኝቷል። በልተዋል። አንተ በልተው እንዳይሆን አላልሽ? ግድ ነው መርቂያት ይሄን ለማለት ያብቃሽ። አሜን አሜን። ቆማ ቀረችብን። አሁን ቁጭ አልኩ ሶፋኪንቼ። ሁሉ ሰላም ነው? ሰላም ነው። መቄዶንያን መቼም ያው ይባላል የመጀመሪያ ጥያቄ እሱ ነው። ጎብኝተሻል? እንዴት ነው? ስለ መቄዶንያ ትንሽ ነገር። እውነት ለመናገር ለመጀመሪያ ጊዜ ነው ማለት ያው ጎብኝቼ አላውቅም፣ ግን ብዙ ነገር አውቃለሁ። ግን ሶል በደንብ ነግሮሻል? በደንብ በእውነት በደንብ እሱ ማለት አንቺ አንድ አካል አንድ አምሳል ስለሆነ ልክ ነው። አይ በደንብ ያስረዳታል። አስረዳሽ በደንብ እንዴ? በደንብ የቀረ ዲቴል የለም። በደንብ ስለ ነገራትና በጣም ስለገባት አይደል እንዴ? ይሄው በሌሊት የመጣችው። አረ እንኳን ደህና መጣሽ። በጣም ፈዟል። የእንኳን ወዳጄ ነው። እንዴት ነው? እንኳን ደህና መጡ። ሁሉ ሰላም? በጣም አሪፍ። የብረታን ነው። እዚህ ስላገኘሁ ደግሞ በጣም ነው ደስ ያለኝ። በዚህ ቦታ ላይ በመገኘቴም በጣም ነው ደስ ያለኝ። ሰይፉ ይሄን የመሰለ ስነ ስርዓት ለመካፈል እንግዲህ እኔ እናንተ አንድ ላይ ወደ 4 አመት በሪካርድ ላይ አንድ ላይ እየሰራን ነው። እዚህ እንግዲህ ሁላችሁም ባላችሁበት ሰይፉ ይሄን የመቄዶንያን ፈንድ ሬዝ ማድረግ ከጀመሩ በኋላ በኢትዮጵያ ታሪክ ትልቁን ፈንድ ከ700 ሚሊዮን ብር በላይ እና ደግሞ ኦንላይን ሆነው ኦልሞስት ከአንድ ወር በላይ ሰይፉ እንግዲህ ነው የሳቀው እንደዚህ አልነበረም ማለት አካላዊ ጉዳቱን በትክክል ሴንስ በመናደርግበት ሁኔታ ለዚህ ኮዝ ለዚህ ዓላማ ትልቅ መስዋዕትነት ከፍለሃል አንተ ብቻ ሳትሆን ቤተሰብህም ጭምር። ግን ያደረከው ነገር ከፊዚካል ጉዳቱ በላይ ነው ብዬ ነው የማስበው። ብዙ ሺህ ኢትዮጵያውያንን አገር ውስጥም ያሉ ውጭም ያሉ አሰባስበሃል። ይሄ በታሪክ አንዴ የሰው ልጅ የሚያገኘው እድል ነው። ይሄ ትልቅ ደስታ ሊሆን ይገባልና ለዚህ ሰይፉ በሰበረው ሪካርድ እንደው ይመጥናል ባንልም እንደ ወርቅ ነበር ማልበስ የነበረብን፣ ግን ሰርቲፊኬት እንሰጣለንና ሰይፉን ማከል ላይ አድርገን ኦንላይን ሆኖ ከአንድ ወር በላይ በመስራቱ ይሄ ደግሞ ትልቁ ሪካርድ ወደ 750 ሚሊዮን ብር ሰብስቧልና ይሄ መቼ እንደሚሰበር አናውቀው። ክብሩን ባይመጥንም ግን እቺ ነገር ለታሪክ ትቀመጣለችና ነዳኔ እባካችሁ አንድ ላይ ሆነን እዛ ጋር እንደው ከማድረጌ በፊት እዛ ጋር አንድ ቶማስ ስቱዲዮ ቶም ወዳጄም አለ አንድ ላይ ነው የመጣነውና አሬ ይሄን እኮ የክብር ዶክተር ቢኒያም ነው ያለበት። ዳኒ አንተ ወሰድ በእናትህ ወይኔ ሰለሞን ሙይ ነበር የምር ይገባል። የምር አረ ለሰይፉ አንበብለት ዳኒ ተነቧል በቃ ሰው ለመርዳት ሰው መሆን በቂ ነው ዋናው ነገር። ከልብ ነው ማመሰግነው አፍሪካ ድንቃድንቅ
ብዙ ጊዜ ያው ለየት ያሉ ነገሮች ሲከሰቱ እውቅና ይሰጣል። ከዛ አንፃር ዋናው እውቅና መሰጠት ያለበት ለዚህ ምክንያት የሆነን ክቡር ዶክተር ቢኒያም ነው። እኛ ምንም ያደረግነው ነገር የለም። ጎን ለጎን ስራ እየሰራን ነው። እግዚአብሔር የተመሰገነ ይሁን። እነዚህን የመሳሰሉ የሙያ አጋሮች እዚህ ድረስ እየመጡ በነፃ በሙያቸው ገንዘብ እያሰባሰቡ ነውና ይህ የኔ የሚባል ነገር አይደለም፣ የጋራ የሁላችንም ነው፣ ሁላችንም ነው። ከጀርባ ያላችሁ ካሜራማን፣ ሳውንድ ማኑ፣ ዩቲዩብ ቀጥታ ስርጭት ላይ የሚሳተፉ እነ ሀረግ ሁሉም በቃ የመቄዶንያ የፋይናንስ ሰዎች በአጠቃላይ ቆሞ የሚያድሩ አሉ 24 ሰዓት የሚሰሩና የነሱ ሁሉ የጋራ አንድ ሰው ብቻ መውሰድ የለበትም ይሄንን ክሬዲት እና ያው እኔ ከፊት ስላለው ነው እንጂ አጠቃላይ ይሄ የሁላችሁም ነው። እንኳን ደስ አላችሁ ሁላችሁ። በጣም አሪፍ ሰውሻ። እኛ ምን መሰለህ እንደው እንዲነበብ ይህ የአፍሪካ ድንቃ ድንቆች መዝገብ የክብር የምስክር ወረቀት የተሰጠው ለሰይፉ ፋንታሁን ነው ብለን ሰይፉ ፋንታሁን ከስራ ባልደረቦቹ ጋር በመሆን ኢትዮጵያውያን በጎ ፈቃደኞችን እንዲሁም የኢትዮጵያ ወዳጆችን በማሰባሰብ ለመቄዶንያ አረጋውያንና ሕሙማን መርጃ ማዕከል ህንፃ ግንባታ በተደረገው የቀጥታ ገቢ ማሰባሰብ ስነ ስርዓትን ለተከታታይ ከ1 ወር በላይ በማካሄድ እንዲሁም ሪካርድ የሰበረ ገቢን በማሰባሰብ አዲስ ክብረ ወሰን አስመዝግበዋል። ስለዚህ ኢትዮጵያውያንን ብቻ አይደለም ትውልደ የኢትዮጵያ ወዳጆችንም ጭምር። ስለዚህ ድሉ ያንተም ብቻ አይደለም የሁላችንም የሰው ዘር በሙሉ ነው። በጣም እናመሰግናለን። ቴንክ ዩ እናመሰግናለን። ያውዛሽ ጋር ተቀመጣለች። እውነት ለመናገር እጅግ በጣም የሚያንስበት ሽልማት ነው እንጂ የሚበዛበት ሽልማት አይደለም ለሰይፉ ፋንታሁን። በዚህ መርሃ ግብር ውስጥ እንግዲህ ቅድምም ተናግሬያለሁ እጅግ በጣም ዋጋ እየከፈሉ ካሉ ወንድሞች አንዱ ነውና ነገሮችንም ሲሰራቸው ደግሞ ከልብ ነው ማለት ነው። ቀላል አይደለም። ይሄ ሁሉ ሰው ታዋቂ ሰው ጊዜ የለንም የሚሉ ሰዎች በብዙበት ዘመን እንደምንም እንግዲህ አንዱን ከአንዱ እያደረገ እያሰባሰበ እንግዲህ የገንዘብ እስኪሞላ ድረስ እየከፈለ ያለው ዋጋ ቀላል አይደለምና የራሱን ፕሮግራም የዩቲዩብ ቻናሉን ሁሉ አሳልፎ ገቢውን እስከ መስጠት ድረስ የደረሰ ወንድም ነውና ከዚህ ጋር ተያይዞ ደግሞ በዚሁ መርሃ ግብር ላይ የጋቢ ሽልማትም ተበርክቶለት ነበረ። እሱን ተመልክተን እንመጣለን። እኔ በጣም ደስ ብሎኛል። ዛሬ ከአሹዬ ጋር ስንመጣ ምንድነው ዛሬ ያመሻል፣ እዚሁ ነው የሚያመሸው፣ እያመሸ ነው ያለው። ስለዚህ ምን አለን ይችን ጋቢ ይዘናት እንምጣና ጋቢዋን አልብሰናት ዛሬ የምሽት ፕሮግራሙን በዚህ ጋቢ ያመሻል። ከዛ በኋላ ቀጥሎ የሚመጡት ሰዎች ይችን ጋቢ ለጨረታ ትቀርባለች። የሰይፉ ጋቢ ለጨረታ ይቀርባል። ከዚህ በኋላ ያለችው ለበርዱ ሁኔታ ምሽት ጋቢ ያደርጋል። እችኛውን ጋቢ ግን ከዛ በኋላ አሹዬ ሲያመሽ ለጨረታ ትቀርባለች ማለት ነው። ኧረ ምንም ችግር የለም። እስከዛ ብሎት ያደርጋል። ይሄ እኮ ጋቢ እኮ በባህላችን ምን መሰለህ ሰይፉሻ፣ የሀገር አባት ሆነሃል አንተ፣ መጠጊያ ከለላ ሆነሃል ማለት ነው። አይደለም እንትን እኮ ነው አላማው እኮ ነው የሰራኸው ስራ። በነገራችን ላይ ሰይፉሻ እኔ መመስከር ፈልጋለሁ። አንዳንዴ ብዙ ካወራው ይቅርታ አድርጎልኝ ብዙዎች እንዴት እንርዳ እንዴት እናውጣ በጣም ምን ልኮ ብዙዎች ነበር። እንደ ቢኒያም መሆን አይቻልም፣ እንደ ዶክተር ከባድ ነው። ባለን አቅም እዚች ቦታ ላይ ግን መጥተን እዚች ቦታ ለተሳተፍናት ነገር ትልቅ በረከት ነው። እንዲያውም ምን አንድ ጥያቄ ይዣለሁ ከሰይፉ ቤተሰብ ጋር እንደው መቀላቀል ሳይኖርብኝ አይቀርም። ልጅህን ለልጄ ልል ነው በረከቱ በልጆቻችን በኩል እንዲመጣ። ሴት ልጅ አለች ቆንጆ ልጅ ሳሬ የምትባል። በቃ ጨርሰናል። ስለዚህ ከዚህ በኋላ ማታ ላይ ሰይፉን ወደ ቤቱ አሳርፈን ይሄኛውን ጋቢ በጨረታ ልዩ ገቢ የሚገኝበትን ስራ እንሰራለን ማለት ነው። ምንም ችግር የለም። ሌሊቱን ሙሉ አብረን አለን። ገቢውንም ጨረታ እናወጣለን። አፍሪካ ድንቃ ድንቅን እና ሌሎች ፕሮግራሞችን በመምራት ትታወቃላችሁ። ወንድሜም እዚህ ድረስ የመጣው ይህን ጋቢ በአክብሮት ይዞ ነው። በኋላ ላይ ጨረታ ላይ ይቀርብና ምንም አላማው እኮ አንድና አንድ ነው። አረጋውያኑ የአእምሮ ህሙማኑ እንዲታገዙ በተለያየ መንገድ ገንዘብ እንዲያገኙ ማድረግ ነው። በተከታታይ ከወር በላይ እዚህ ቁጭ ብለን እናንተም አላሳፈራችሁንም። ቀደም ሲል እኔ እንኳን አላሰብኩትም እንዲህ አይነት ገንዘብ ተሰብስቦ ያውቅም ማለት በጣም ደስ ይላል። ወደ 1 ቢሊዮን እየተጠጋን ነው። በነገራችን ላይ እስካሁን የተቀበልነውን ገንዘብ በአይነት ያለውን ብንደምረው ለምሳሌ የቤት ስጦታዎች አሉ፣ በቁሳቁስ አሉ። እነሱ ሁሉ ብንደምረው ከ1.5 ቢሊዮን ብር በላይ ሊሆን ይችላል። አሁን ይሄ በፒቲ ካሽ በገንዘብ ለመቄዶንያ
ባንክ አካውንት ውስጥ የገባና የፋይናንስ ሰዎች ልክ ቴክስ ሲደርሳቸው የመዘገቡት ገንዘብ ነው 752 ሚሊዮን ብር። ስለዚህ ሌላው ደግሞ ቃል የተገቡትም እዚህ ውስጥ አልተካተቱም። ያው ሞቀታ ይኖራል አንዳንዴ፣ ግን ያው በጊዜ ሂደት ደግሞ ያ ሰው ያስገባል። አንዳንዴ ደግሞ ራሱ ቀስ ብሎ የሚገባም ገንዘብ ይኖራል። ሲስተሞች እነሱ ደግሞ የተለቀቁ ሲሄዱ ደግሞ ይሄ ቁጥር ለውጥ እያሳየ ይሄዳል። እስካሁን ባለው ግን ትልቁ ገንዘብ ይሄ ነው ተባለ እንጂ ቅድም እንደተባለው በአይነት የገባው ሲደመርበት ደግሞ ይበልጥ ከፍ ያለ ነው። ዓላማችን እኛ ሪከርዱን መስበር መውሰድም ያለበት መላው የኢትዮጵያ ሕዝብ ነው። ምክንያቱም ህብረቱ ፍቅሩ በራሱ ሪከርድ ነው ለኔ። ስለዚህ ይህ ፍቅራችን የሰበሰበን መቄዶንያ እንዳይለየን አደራ ማለት ነው። የአረጋውያኑን የአእምሮ ህሙማኑን ቤት ሰርተን ደግሞ በቃ ሰራ ነው ማለት አለብን ብዬ አስባለሁ። የእነሱን ደስታ ማየት አሁን ሳያልቅ ራሱ ምናልባት ቅድም የጠየኳችሁ መቄዶንያ አይታችኋል ወይ ያልኳችሁ ሳያልቅ ራሱ ህንፃው ውስጥ የሚተኙ አረጋውያን አሉ እና እንደውም ክብር ዶክተር ቢኒያም ወስዶ ሲያሳይ ምን አለ በቃ ቶሎ ጨረስ አድርገን ቢያንስ ቤት ውስጥ የመሆን ስሜት ይኖራቸው። ምክንያቱም ለዚህማ ጎዳናው ምን አላቸው ነው ያለውና ቶሎ ማለቅ ያለበትም ለዛ ነው። ካሁን በፊት የምንወደው ኮሜዲያን እሸቱ ያሰባሰበው የበርና የመስኮት ገቢው መስኮቱና በሩ ተገዝቷል። ግን በሩን ለመስራት ሴራሚክ ማለቅ አለበት። ያው ህንፃ የሰራችሁ ሰዎች ታውቁታላችሁ። አለበለዚያ ለካ አልሙኒየም ብቻውን አይገጠምም እና ከዛ አንፃር አሁን እየሰራን ያለ ነው ይሄ ሴራሚክ ተያዥ የመብራት የውሃ ጉዳዮች ነው። ቅድም ብየዋለሁ፣ እንቅስቃሴ ተጀምሯል። እድሜ ለእናንተ እግዚአብሔር ይስጣችሁ። በለገሳችሁት ገንዘብ የህንፃው ስራ እየተንቀሳቀሰ ነውና በቅርቡ ለውጦቹን እናሳያችኋለን እና በስራችሁ ትኮራላችሁ። አብረን በጋራ የሳቅን የተጫወትን ሳንቆዝም ደስ ብሎን ቤቶቹን ሰርተን አረጋውያኑና አእምሮ ህሙማኑን ለማስደሰት ያብቃን። ስለተሰጠን ማዕረግ ግን ከልብ ነው የምናመሰግነው። ይህ የግለሰብ አይደለም፣ ህዝባዊ ስጦታ ነው። ይሄ እናንተ ነውላችሁ። አመሰግናለሁ። ይሄ እዚሁ ይቀመጣል። አሁን እናስቀምጠዋለን። እናመሰግናለን። እናመሰግናለን።